ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰብ ተከታታዮቻችን እንዲሁም ለመድፈኞቹ ዛሬ አስደሳች ዜና ይዘንላችሁ መጥተናል። የአርሰናል የኋላ መስመር ምሰሶና የክለቡ መከላከያ የጀርባ አጥንት የሆነው ፈረንሳዊ ድንቅ ተከላካይ ዊሊያም ሳሊባ ለአገሩ በዓለም ዋንጫ ላይ ለፈረንሳይ ሲጫወት በደረሰበት የጀርባ ጉዳት ምክንያት ከ4 እስከ 5 ወራት ከሜዳ እንደሚርቅ በይፋም ተረጋግጧል። ይህ ለዋንጫው ለሚፋለመው አርሰናል ትልቅ መርዶ ሲሆን የክለቡን ስብስብም ከፍተኛ ቀውስ ውስጥ ጥሎታል። ነገር ግን አሰልጣኝ ሚካኤል አርቴታ እጁን አጣጥፎ አልተቀመጠም። ይህንን ድንገተኛ አደጋ ለመቀልበስ እናም የሳሊባን ቦታ በአስቸኳይ ለመተካት የፕሪሚየር ሊግ ልምድ ያለው አስተማማኝ ተከላካይ ለማስፈረም አርሰናል ፈጣን እርምጃ ወስዷል። አርቴታ አይኑን የጣለበትና ለሳሊባ ፍጹም ተተኪ ያደረገው ማንን ይመስላችኋል? እንግሊዛዊውን የአስቶን ቪላ የልብ ትርታ ኤዝሪ ኮንሳን ነው። አሁን ባለው መረጃ መሰረት አርሰናል ከተጫዋቹ ጋር በግል ጥቅማ ጥቅሞች ዙሪያ ሙሉ ለሙሉ ተስማምቷል። ተጫዋቹ ራሱን የለንደኑን ክለብ ለመቀላቀል ያለውን ከፍተኛ ፍላጎት ለአስቶን ቪላ አመራሮች በግልጽ አሳውቋል። ይሁንና የዝውውር ዋጋው ጉዳይ አሁንም የሁለቱ ክለቦች ድርድር እያጓተተው ይገኛል። አርሰናል ለተከላካዩ መጀመሪያ ያቀረበው የ35 ሚሊዮን ዩሮ የዝውውር ጥያቄ በአስቶን ቪላ ውድቅ ተደርጓል። ቪላዎች ኮንሳን ከ60 ሚሊዮን ዩሮ በታች ለማንም አይነት ክለብ አሳልፎ የመስጠት ምንም አይነት ፍላጎት እንደሌላቸው በጽኑ እየገለጹ ነው። ነገር ግን መድፈኞቹ በቀላሉ ተስፋ የሚቆርጡ አይመስሉም። አርሰናል በቀጣዮቹ ቀናት የተሻሻለ የ40 ሚሊዮን ዩሮ ይፋዊ ጥያቄ ለአስቶን ቪላ ለማቅረብ ተዘጋጅቷል። ድርድሩ በዚሁ ከቀጠለና ሁለቱ ክለቦች በዋጋው ላይ መስማማት ከቻሉ በሚቀጥለው የውድድር ዓመት ኤዝሪ ኮንሳን በአርሰናል ማሊያ የሳሊባን ቦታ ተክቶ በኤሜሬትስ ስታዲየም የምናየው ነው። የዛሬ መረጃችን ይህንን ይመስል ነበር። እናንተስ የኮንሳ ወደ አርሰናል መምጣት ሳሊባን በአግባቡ መተካት ያስችላል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ አጋሩ። ቪዲዮ ከወደዳችሁት ላይክ ማድረጉን እንዳትረሱ። አዳዲስና ትኩስ ስፖርታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞም ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ እያልን ስለተከታተላችሁን እናመሰግናለን።